የዚህ ልጅ አካውንት እድገት ኢትዮጵያን ብቻ አይደለም ዓለምን እያነጋገረ ነው። 3.5 ሚሊዮን የኢንስታግራም ተከታይ ታይቶ የማይታወቅ ነገር ነው። በጣም የሚገርመው ነገር ደግሞ ከቀናት በፊት 1 ሚሊዮን ተከታዮችን ስላፈራ የደስታ ኬክ አሰርቶ ከኬኩ ጋር የተነሳውን ፎቶ ይፖስታል። የሚገርመው ኬኩ ሳይቆረስ ወዲያውኑ የተከታዮቹ ቁጥር 2 ሚሊዮን ደረሰ። ልጁ ማለት ይሄ ቃሉ ፑቲክስ የሚባለው ምን ቢል ጥሩ ነው? ቀደማችሁኝ፣ ምን አለ ኬኩን እንኳን ብቆርሰው 1 ሚሊዮን ብዬ ሳላከብር እንዴት 2 ሚሊዮን ገባሁኝ ብሎ ሌላ አስደማሚ ፖስት ማለት ነው። እኔ በጣም የሚገርመው ነገር የዚህ ልጅ አካውንት እድገት ኢትዮጵያን ብቻ አይደለም ዓለምን እያነጋገረ ነው። ተመልከቱ፣ ማርች 2026 ወይም ማርች 2026 ነው። እንግዲህ 2 ወር አልሞላውም ወይም ደግሞ 2 ወር አልጨረሰም ይሄ አካውንት። በዚህ 2 ወር ባልሞላው ጊዜ ውስጥ 3.5 ሚሊዮን ተከታዮችን ማፍራት ችሏል። እንደምታዩት ማለት ነው 3.5 ሚሊዮን ተከታይ 2 ወር ባልሞላ ወይም 60 ቀን ባልሞላ ጊዜ ውስጥ። የፖስተታቸው ፖስቶች 21 ናቸው። ይህ እንዴት ሊሆን ይችላል? 21 ሾርት ቪዲዮዎችን ብቻ ነው የፖስተው ኢንስታግራሙ ላይ። አካውንቱ 2 ወር አልሞላውም። የልጁ ትክክለኛ ማንነት አይታወቅም። በፌስቡክ እና በሌሎች ሶሻል ሚዲያ ፕላትፎርሞች ከሚናፈሰው ውጭ ማለት ነው። የት እንደሚኖር አይታወቅም። ከጀርባው ማን እንዳለ አይታወቅ። በቃ ግን ዓለምን ማነጋገሩን ቀጥሏል። ቪዲዮዎችን መመልከት እንችላለን። እይታቸውን ተመልከቱ። 93 ሚሊዮን፣ 39 ሚሊዮን፣ 45 ሚሊዮን፣ 208 ሚሊዮን፣ 118 ሚሊዮን፣ 47 ሚሊዮን፣ 77 ሚሊዮን፣ በቃ ሚሊዮን በሚሊዮን 21ዱም ቪዲዮዎች ማለት ነው። እና የሚያስደንቅ ነገር ነው። ልጁ ግን እስካሁን ድረስ ድምፁ አይሰማ፣ ጥያቄ ሲጠይቁት መልስ አይሰጥ፣ በተግባር ብቻ ቪዲዮዎችን ይሰራል፣ ይለቃቸዋል፣ በሚሊዮን ይታያሉ። ይሄ ደግሞ የበለጠ ዓለምን እያነጋገረ ነው። እንግዲህ ስለ ቃሉ ፑቲክስ በሰፊው እንመጣበታለን። ቸር ጊዜ ይሁንላችሁ።